بسم الله والحمد لله والصلاة والسلام على رسول الله ود زاوياتي بتكتاتايوች السلام عليكم ورحمة الله تعالى وبركاته شمولية الإسلام يسلمنا ሁለንተናዊነት የሚለው ተከታታይ የሆነ ሐሳብ ወይም ርዕሰ ጉዳይ እያነሳን አብረን እየተዋወስን እየቆየን እንዳለ ይታወቃል። ከዚህ ውስጥ ደግሞ ከዚህ ሰፊ የሆነ ምዕራፍ ውስጥ መለስተኛ ርዕሶችን በተለይ ከመሰረታዊ የእስልምና አስተምህሮ የአርካን الاسلام የእስልምና መሰረቶች ላይ ጀምረን የተለያዩ ርዕሰ ጉዳዮችን ወደፊት እንደምንዳሰስም እንደዚሁ ተነጋግረናል። በዚህ መሰረት ሶስተኛውን የእስልምና መሰረት የሆነውን ጾምን እየተመለከትን ነበር። ጾም እጅግ በጣም የሰው ልጅ ሁለንተናዊ በሆነ መንገድ ሊቀይሩ ከሚችሉ ሊያንጹ ከሚችሉ የሆኑ የአላህ Subhanahu Wa Ta'ala ህግጋቶች ዋነኛውና ፊተኛው ግንባር ቀደም መሆኑን አንስተን ተነጋግረናል። በተለይ ሌሎች ስራዎች ምንዳቸው የሚታወቅ ሆኖ ይያለ ለምሳሌ አንድ ሰው ብቻውን ሶላት ቢሰግድ ይሄን ያህል ነው፣ በጀማዓ ቢሰግድ ይሄን ያህል ነው፣ ቤቱ ቢሰግድ አጅሩ ይሄን ያህል ነው፣ መስጂድ ቢሰግድ አጅሩ ይሄን ያህል ነው፣ እንደዚህ ሰደቃ የሰጠ ይሄን ያህል ሐሰና ያገኛል፣ ይሄን ቁርአን ይቀራ እንደዚህ ያደረገ ይሄን ያህል ሐርፍ ይቀራ ይሄን ያህል ሐሰና ያገኛል እየተባለ እንደተቀመጠው ሁሉ ጾም ላይ ግን ምንዳው እንኳን አልተገለጸም። አላህ Subhanahu Wa Ta'ala እኔ ብቻ ነኝ ጀዛውን የምከፍለው ምንዳውን የምከፍለው እኔ ብቻ ነኝ ብሎ አላህ ረብል ዓለሚን ለራሱ ሐላፊነት መውሰዱን ምንዳውን የመስጠቱን አጅሩን የመስጠቱን አንስተን ነበር እና በዚህ ልክ አላህ ሐላፊነት የወሰደበት የሆነ ጾም አጅሩና ምንዳው ከሌሎቹ ስራዎች ያለ ምንም ጥርጥር በጣም እጥፍ ድርብ ይሆናል ማለት ነው። አኺራን ለሚፈልጉ ሰዎች መርሐባ። ዱንያን ለሚፈልጉ ሰዎችስ ለምሳሌ መንፈሳዊ ረፍት እንፈልጋለን። መንፈሳዊ ረፍት የአእምሮ ብልጽግና የምንለው የስሜት ብልህነት የሚባለው ነገር በአካላችን ጠንካራ መሆን፣ ጤናማ መሆን፣ የዓቅል፣ የመንፈስ፣ የሩህ፣ የአካል፣ የኢኮኖሚ ጤናማነት ስራ ላይ በሁሉ ነገራችን እንፈልጋለን። ይሄንንም ደረጃ እያንዳንዱ አላህ Subhanahu Wa Ta'ala ስሩ ያለው ነገር በሙሉ እነዚህን ሁለንተናዊ እነዚህን ክፍሎች የሰውነት ክፍሎች የህይወት ክፍሎች ሁለንተናዊ በሆነ መልኩ ሊቀርጹና ሊያንጹ የሚችሉ ናቸው። ይሄ ምንም ጥርጥር የለውም። ለምሳሌ ከዚህ በስተፊት አቂዳችን መጥራቱ የሚያመጣውን ነገር አንስተናል። ሶላታችን መስተካከሉ የሚያመጣውን ለውጥ አይተናል። ግልጽ ነው። የሚከላከልልን መጥፎ ነገርም እንደዚሁ መጥፎ ነገር ምን ያህል ሊከላከል እንደሚችል ምን መልካም ነገር ሊያመጣልን እንደሚችል አይተናል። ስለ ዘካም ደግሞ በሰፊው አውጥተናል። ስለዚህ አላህ ዘንድ የተቀመጠ ከሆነ ምንዳውና ከፍተኛ ከሆነ የዱንያዊ ጥቅሙም የሐያት ጥቅሙም ደግሞ በዛው ልክ ምን ይሆናል? ያለ ምንም ጥርጥር ከፍተኛ ይሆናል። የዚህ ሚስጥር በምንድን ነው የሚታወቀው የሚለውን ሁለት ነገር አንስተናል። አንደኛው يرجع الى الكف يعني መቆጠብ ወደሚለው ነገር ይመለሳል ብለን አንስተናል። ለምሳሌ አንድ ሰው ከምግብ መቆጠብ አለ፣ ከመጠጥ መቆጠብ አለ፣ ከዛ ደግሞ ከሸሃዋት ከስሜት መቆጠብ አለ። ግልጽ ነው። ሌሎችም ተያያዥ የሆኑ ነገሮች አሉ። ማለት መቆጠብ ስንል ሚስጥሩ እስከምን ድረስ ነው የሚለውን ዛሬ የምንመለከተው ማለት ነው። ግን ባለፈው ይሄን አንስተናል መቆጠብ የሚለውን በጥቅሉ እነዚህ ሁሉ ነገሮች አሉ። ስለዚህ መቆጠብ ስንል ሲሪ ስለሆነ ሚስጥራዊ ስለሆነ አላህ እንጂ ሌላ ሰው ስለማያውቀው አንድ ሰው መጾሙን እየጾመ ነው አይባልም። እየሰገደ ነው ግን ሊባል ይችላል። ግን ጾሟል ግን ማንም ሰው አያውቅም። ልክ እንደዛ ብለን እንደ ምሳሌ አንስተናል። ሁለተኛው በመጾማችን ምክንያት ሁሉ ጊዜ ጾምና የሸይጣን ማዕረካ ወይም ጦርነት አንድ ላይ መጾም ማለት ከሸይጣን ጋር ጦርነት መክፈት ወይም ደግሞ ጦርነት መክፈት ሸይጣን ላይ ጦርነት መክፈትና መክፈት ብቻ አይደለም ድል ማድረጊያም ጭምር መንገድ መሆኑን አንስተናል። ለምንድን ነው ሲባል ለምሳሌ ብለናል ባለፈው ለታ ስናነሳ ታስታውሱ እንደሆነ በአይን ምክንያት፣ በጅን ምክንያት፣ በሲህር ምክንያት ብዙ ሰው ይፈተናል። መቼም የአይኑ በፍቅርም ይመጣ ብለናል።
በጥላቻ የሚምጣ ዞሮ ዞሮ ጂን ነው ሄዶ የሚሰፍርበት እዛ ሰው ላይ አይደለም ሩሃንያ ነው ከዛ ሲቀጥል ደግሞ በሲህርም ቢሆን ማለት ነው ቢመጣ በአይኑ በራሱም ቢመጣ ጂን ደግሞ ራሱ ደግሞ በፍቅርም ይሁን በጥላቻ ቢሰፍር ወይም ቢያገኘው አንድን ሰው ሰውነቱ እሱ ላይ ነው የሚያርፈው ስለዚህ ሰውነቱ ላይ ካረፈበት ወይም ደግሞ እሱ ጋር ከተቀላቀለው አብሮ ይበላል አብሮ ይጠጣል አብሮ ቀስተኛ ይተኛል እንደፈለገ የሱ ሰውነት መኖሪያው ነው የሚሆነው ማለት ነው ግልጽ ነው ለምሳሌ እንበልና አንድ ሰው የተቀመጠበት ቦታ ወይም የሚኖርበት ቤት ካልተመቸው ምንድነው ሊያደርግ የሚችለው ቤት ይቀይራል አይደለም ምቾት የሚነሳው ነገር ካለ ሰላም የሚነሳው ካለ ረፍት የሚነሳው ቦታ ከሆነ ጎዳና ተዳዳሪም እንኳን ቢሆን ተከራይ ከሆነ ቤትን የሚቀይረው ግልጽ ነው አቅም ያለው ደግሞ ባለቤት ከሆነ ደግሞ ቤት ያን ቤት ካልተመቸው ምን ያደርጋል ቤቱን ሽጦ ሌላ ቤት ሊገዛ ይችላል እንደያስፈልጊነቱ ብቻ ያንን ችግር ለመከላከል ሙከራ ያደርጋል ከዛ ችግር ለመራቅ ጎዳና ተዳዳሪ እንኳን ቢሆን ቦታ ይቀይራል ብቻ የተቀመጥንበት ቦታ ጊዜያዊ እንኳን ያረፍንበት እንኳን ቢሆን ካልተመቸን ምን እናደርጋለን ብለናል ኩላሊቴን ያመኛል እንደዚህ ይወጋኛል መቀመጫዬ ላይ የሆነ ነገር ይወጣብኛል ትኩስ ነው እዚህ ላይ ሙቅ ነው እዚህ አትቆም እንደሚባለው ካልተመቸን አንድን ቦታ ለቀን እንደምንሄደው ሁሉ ሸይጣንም እንደዛ ነው እኛ ውስጥ እየኖረ ከሆነ ምቾት ሲሰማው ብቻ ነው መኖር የሚችለው ግልጽ ነው ምቾት ካልተሰማው ግን ምንድነው የሚያደርገው ራሱን ማጣት አይፈልግም ለምሳሌ እኛ ተጎርተን የማይመቸን ቦታ ላይ ተቀምጠን በሽታ መከሰብ አንፈልግም ሸይጣንም እንደዛው ነው ራሱን ማጣት በሽታ መከሰብ አይፈልግም እሱም መኖር ይፈልጋል ልክ እንደዛ ለቆ ምን ያደርጋል ይሄዳል ግልጽ ነው ሌላው ደግሞ በመጾማችን ምክንያት ብዙ ጥቅሞች አሉ የሚመጡ አይደለም እንዴ የጤና ጥቅም አለ አካላዊ ጥቅም መንፈሳዊ ጥቅም በተለይ የጤናውን ጥቅምና መንፈሳዊ ጥቅሙን ከዚህ ባለፈው ረመዳን ታስታውስ እንደሆነ ስለ ጾም ፍልስፍናውና ወይም ደግሞ ስለ ጾም አጠቃላይ በጾም ላይ የተሰሩ የሆኑ ጥናቶችን በደንብ በማብራራበት ወቅት ገልጬዋለሁ ግልጽ ነው ስለ ጾም ስነ ልቦና በደንብ አድርጌ ገልጬዋለሁ ጾም የሚያመጣውን ጥቅም ማለት ነው ልክ እንደዛ ዛሬ መድገም አያስፈልግንም ግን ይሄን ሁሉ ለውጥ ማምጣት የሚችል ከመሆኑ አንፃር ጾም እጅግ በጣም ትልቅ ፋይዳ አለው ሚስጥሩ ከዚህ አንፃር ይታያል ብለናል እና ጾምን የሚጾሙ ሰዎች ለዚያ ነው ረሱል አለይሂ ሰላቱ ወሰለም اذا دخل رمضان በገባ ጊዜ فتحت ابواب الجنه ወይም فتحت በሚለውም አለ የጀነት በሮች ክፍት ይደረጋሉ ወይም ይከፈታሉ وغلقت ابواب النيران ግልጽ ነው የጀሃነም በሮች ደግሞ የእሳት በሮች ይዘጋሉ ሸይጣኖች ይታሰራሉ ونادى مناد يا باغي الخير هلم ويا باغي الشر اقصر ይላሉ ተጣሪ ይጣራል አሁን መልካም ስራ መስራት የምትፈልግ ኸይር ፈላጊ ሁሉ ና ወደዚህ ይባላል ጊዜው አሁን ነው ኸይር የምትሰራበት ይባላል ሸር የሚቀናህ ደግሞ አቅስር አቁም ሸርህን ተው ተብሎ የሚባልበት ጊዜ ነው ኸይርኛ ሰው ኸይርና ጨምር አሁን እድል መጣልህ የሚባልበት ጊዜ ነው ሸር የሚቀና ሰው ደግሞ አሁን ሸርህን አቁም እህን ጊዜ እድልህን ተጠቀም የሚባልበት ጊዜ ነው እንደ ባዛር ነው አሉ ረሱል አለይሂ ሰላቱ ወሰለም ይሄንን እንዲህ አይነት እድል ያለበትን ወር መላእክት የሚጣራበትን ወር ለአጠቃላይ ለሙስሊሙ ኡማ እድል ባዛር ተሰጥቶ ካሳለፈ በኋላ ሰው ሲወጣ ከሚደለው ነው ኢማን ያለው ሰው ጠንካራ የሆነ ሰው ምን ያደርጋል ይሄንን ባህል አድርጎ ይቀጥላል ለምን መልካም ስራውን ለማስቀጠል ግልጽ ነው የጀነት በሮች ይከፈታሉ አለ የጀነት በሮች መከፈቱ ምንድነው ጾም ውስጥ ሰደቃ አለ መተዛዘን አለ መፈቃቀር አለ ከጎረቤት ጋር መፈቃቀር መተሳሰብ አለ በጣም ብዙ ነገሮች አሉ አይደል ረመዳን ላይ የምናሳልፋቸው ነገሮች ማህበራዊ መስተጋብሩ ምኑ እንደዛ ማለት ይሄ ዓዳ ወር እስከ ወር አመት እስከ አመት ድረስ አብሮት ይዘልቃል ማለት ነው ይሄንን ልምዱ ያደረገ የሆነ ሰው ግልጽ ነው በተቃራኒው ደግሞ በቃ መብሰክሰክ ጥላቻ ምቀኝነት ሒስድ ምናምን ይቀራል እኮ አይደለም በአውፍታ በመናምን አይደለም ይሄን ባህል አድርጎ የሚሄድ ሰው ይሆናል ማለት ነው ከነዚህ መጥፎ ነገሮችም የሚቆጠብ ሰው ይሆናል ግልጽ ነው ያ ጀማዓ የሚጾም ሰው መለያው ይሄ ነው ግን እነዚህን ሚስጥሮች ለማግኘት ዘንዳ ጾም በራሱ ደረጃዎች አሉት ግልጽ ነው የመጀመሪያው الاقتصار على شهر رمضان ወር ላይ ብቻ የሚታጠሩ ሰዎች ወይ የሚገደቡ ሰዎች አሉ ረመዳንን ይጾማሉ ከዛ ረመዳን ወር
ግዴታ የሆነው እሱ ስለሆነ ማለት ነው። እስልምናውን እንደ ሙስሊም ሊያስብለው የሚችለው ረመዳን ወር ስለሆነ በቃ ረመዳን ወር ላይ ብቻ የሚታጠሩ ሰዎች አሉ። ግልጽ ነው። መርሐባ። ሌሎች ደግሞ ከረመዳን ቀጥሎ ወርን ثلث الدهر የዓመትን አንድ ሶስተኛውን ወይም የወሩን መካከለኛ የሚባለው ከወር ውስጥ ለምሳሌ የወሩን 1/3 ክፍል ማለት ነው። ሰኞ ኸሚስ ሰኞ ኸሚስ ሰኞ ኸሚስ እያለ ይጾማል ማለት ነው። እንደገና ደግሞ አያመል ቢዶችን ደግሞ ጨምሮ ደግሞ ይጾማል። እንደዚህ አይነት ጾሞች ሸህረ ረመዳን ጋር ሲጨመርበት ከረመዳን ወር 4 أشهر و4 أيام የዓመቱን ሩብ ቅድም ያለው ማለት ነው 4 ወር ከ4 ቀናት የጾመ ሰው ሆኖ ይቆጠርለታል ማለት ነው። ሰኞና ኸሚስ ይጾማል፣ አያመል ቢዱን ይጾማል፣ ከዛ ረመዳን ይጨምርበታል ማለት ነው። እንደዚህ ሲያደርግ ይሄ እንደውም ከثلث የጨመረ ነው የሚሆነው 4 ወር ከ4 ቀን ነው የሆነው ማለት ከ4 ቀናት ነው የሆነው። ይሄ በዚህ ምክንያት በዚህ መሃል ከ1 ሶስተኛ ሲጨምር አያመ ተሽሪቅ ይቀነሳል ያለ እንደዚህ የሚቀናነሱ የሆኑ ቀናቶች ይኖራሉ። 1/3 ላይ ይመለሳል። አልሙሂም ብቻ መሐከለኛው የበርዝመት ደረጃ ከረመዳን ብቻ ላይ የሚገደቡ ሰዎች ቀጥሎ ሁለተኛው መካከለኛው የጾም ወይም ደግሞ የአጿጿም ስርዓት የሚባለው ነው ማለት ነው። ያው ዒድን በመጣ ሰዓት የሚቀናነስ ነገር አለ ይላሉ። እንደዚህ ያለ ያው መጨረሻ ላይ ወደ 1/3 ይመለሳል ይላሉ። ይሄ ሁለተኛው ነው። ሶስተኛው አዕላሃ ከፍተኛ ደረጃ የሚባለው ደግሞ በብዛት በመጾም ጾሙ ዳውድ ነቢዩላህ ዳውድ የአላህ ነቢይ የነቢዩላህ ዓለይሂ ሰላቱ ወሰላም የአላህ ዳውድ ዓለይሂ ሰላቱ ወሰላም ጾም ነው አሉ። ይሄ ጾም አንተ ሱመ የውመን ወቱፍጢረ የውመን አንድ ቀን ልትጾም ነው፣ አንድ ቀን ልታፈጥር ነው አሉ። ይሄ በቃ በተከታታይ የሚከሰት ነው የሚሆነው። አንድ ቀን ይጾማል፣ አንድ ቀን ያፈጥራል፣ አንድ ቀን ይጾማል፣ አንድ ቀን ያፈጥራል ማለት ነው። ይሄ በቃ በጣም ሶስተኛው ከርዝመት አንፃር የአጿጿም ስርዓት ነው ማለት ነው። እና ይሄ አጠቃላይ የተሻለ የሆነው የጾም ወደ አላህ Subhanahu Wa Ta'ala የምንቀርብበት መንገድ ነው። ይሄ እንደዚህ የሚጾም ሰው አመቱን ሙሉ እንደጾመ ይቆጠርለታል። ሙሉ አመቱን ግን እንዲጾም ዋጅብ አይሆንበትም። ለምሳሌ በየቀኑ ግን መጾም አይቻልም። በየቀኑ ለምንድን ነው የሚባለው? ጾሙን ዓዳ እንዲሆን ባህል እንዲሆንና ልምድ እንዲሆን ወደ አላህ Subhanahu Wa Ta'ala በመቃረብ በመልካም ስራ ልምድ እንዲሆን ነው የሚፈለገው ወደ አላህ Subhanahu Wa Ta'ala ለመሰበር ማለት ነው። ጾም ደግሞ ወይ ማንኛውም ዒባዳ የሰው ልጅ ላይ በሚያሳርፈው ቀልቡ ላይ በሚያሳርፈው ተጽዕኖ ነው የሚለካው እንጂ በብዛቱ አይደለም። ለምሳሌ አሁን አንድ ሰው ቁርአን ሲቀራ ቁል ሁወ አላሁ አሐድ ቁል ያ አዩሃ አልካፊሩን ቁል አዑዙ ቢረቢ ናስ ሱረቱል ፋቲሓ ቢቀራ ለሱ የተሻለ ሊሆን ይችላል ሱረቱል በቀራን ከሚቀራ። እንዴት ነው በሀድረማ የሚቀራ ከሆነ በቃ ያነበነበ ዝም ብሎ የሚቀራ ከሆነ ማዕናውን አስተነትነውም ትርጉሙን አያውቅም። ስለ አኺራ የሚያወራው ስለ ጀነት የሚያወራ ቦታ ላይ ቆሞ ዱዓ ማድረግ አይችልም። ስለ ጀሃነም የሚያወራ ቦታ ላይ ቆሞ አላህ እንዲጠብቀው አላህን መለመን አይችልም። ይሄ ቁርአን አያ እኔ ሐያት ውስጥ ምንድነው ለውጥ ያመጣው ምንድነው ኢማኒ ላይ የጨመረው የሚለው ነገር አያስብም አያስተነትንም ማለት ነው። ደረጃው ይለያያል የሰው ልጅ። ጾምም ደግሞ ልክ እንደዛው ነው። ራሱ ላይ የሚያመጣው ለውጥ መኖር መቻል አለበት። በመራብና በመጠማት ብቻ አይደለም። ግልጽ ነው። ጾም ይጠቅማል ብለናል። ነገር ግን ነፍስን በማዳከም ዒባዳ መስራት እስከሚያቀታት ድረስ በመጾም አይቻልም፣ አይሆንም። ለምንድነው? የመንፈሳዊ ጥቅሙ ወይም ደግሞ ዒባዳ የማድረግ ዓላማው በራሱ ምን ይሆናል አብሮ ይመክናል ማለት ነው። አቅም ከሌለው ለምሳሌ ሰው ልጅ ሸህዋት በባለፈው ፕሮግራማችን ታስታውስ እንደሆነ ሸህዋ ወይም ስሜት የሚባለው ነገር አስፈላጊ ነው ብለናል።
አስፈላጊ የሚሆንበት ግን መጠን አለው፣ መገደብ መቻል አለበት። ቦታና መጠን አለው አስፈላጊ የሚሆንበት። ስለዚህ በዛ መልኩ ማኔጅ ተደርጎና ተቆጣጥረውት ካልሆነ በስተቀር ሻህዋ ልቅም ሲደረግ የሚያመጣው ቀውስ አለ በህይወታችን ላይ። ሻህዋ ደግሞ ሲገደብ ደግሞ ሙሉ በሙሉም ደግሞ ሻህዋ ከተውነው የሚያመጣው ጉዳትም አለ ማለት ነው። አንድ ሰው ለምሳሌ ለምንም አይነት ነገር ፍላጎት ከሌለው ስሜት አልባ ከሆነ ትርጉም የለውም። ግልጽ ነው። ከሰዎችም ጋራ ለማህበራዊ መስተጋብር ለማድረግ ማንኛውንም ስራ ለመስራት ራሱንም ወደፊት ለማውጣት ለለውጥ ለምናምን ለሁሉም ነገር ራሱን ለመግለጽ ስሜት ያስፈልጋል። ፍላጎት መጀመሪያ ነው። ሁሉ ነገር ፍላጎት ስለሚፈልግ ነው። ፍላጎትን የሚፈጥረው ስሜት ነው። ይሄ ከሌለ ትርጉም አልባ ነው የሚሆነው። ይሄንን እስልምና ማኔጅ ነው የሚያደርገው ማለት ነው። ለዚያ ነው ነቢ አለይሂ ሰላቱ ወሰለም እኔ ከዚህ በላይ እችላለሁ ብሎ ሲላቸው አይቻልም ማለት ረሱል አለይሂ ሰላቱ ወሰለም። በቃ የመጨረሻ የምታደርገው የነቢዩላህ ዳውድን ጾም ነው። አንድ ቀን ትጾማለህ፣ አንድ ቀን ታፈጥራለህ እንጂ በየቀኑ ጾማለሁ የሚባል ነገር አይሆንም ብለውታል ረሱል አለይሂ ሰላቱ ወሰለም ሱሐባቸውን። ከዚህ በጣም ትልቅ አስተምሮ እንወስዳለን ማለት ነው። እስልምና አካላዊ መንፈሳዊ ፍላጎቶችን አካላዊም ወይም ደግሞ የስሜት ማለት ነው መንፈሳዊ ፍላጎቶችንም አጣምሮና ባላንስ አድርጎ የሚሄድ የሆነ ዲን ነው እንጂ ዝም ብሎ አጠቃላይ ሙሉ በሙሉ ሁሉን ነገር ስብርብር አድርጎ ገቶ በሩን ቆላልፎ የሚዘጋ አይነት ዲን አይደለም እስልምናችን። ግልጽ ነው። ይሄን ማየት ያስፈልጋል። ይሄንን በማድረግ ላይ ደግሞ ተግባር ላይ የሚሰማራ ከሆነ ራሱን ጎድቷል። ሙተነጢዕ ነው የሚባለው፣ ጽንፈኛ ነው የሚባለው። ይሄ ጽንፈኝነቱ ደግሞ ወደ ምን ሊያደርሰው እንደሚችል ይታወቃል። ለምሳሌ ነቢ አለይሂ ሰላቱ ወሰለም ቤት ሲገቡ ዘይነብ ቤት እንትን የሆነ ገመድ ነገር ምናምን ተንጠልጥሎ አዩ ቤት ውስጥ እና ቀጥ ብሎ ሲመለከቱ ገመድ ነው። ምንድነው ይሄ ሲሉ ይሄ ዘይነብ ሶላት እየሰገደች ሌሊ እየሰገደች የምታረፍበት ነው አሉ። ከዛ ረሱል አለይሂ ሰላቱ ወሰለም አውርዱት አሉ። እንዚዑሁ አውጥና ጣሉ እንደዚህ አይነት ነገር አሉ። እንደ አንድ ሰው በቃ ይስገድ የቻለውን ያህል፣ ከዛ ሲደክመው ይረፍ፣ ይጾም፣ ሲርበው ደግሞ ያፍጥር። በቃ ያፈጥራል፣ ይጾማል፣ ያፈጥራል፣ ይሰግዳል፣ ያርፋል። እንደዚህ ነው ይሰራል፣ እንቅልፍ አረፍት ያደርጋል። ባላንስ የሆነ ሀያት መሆን መቻል አለበት። በአንድ ክንፍ ብቻ ዝም ብሎ እኮ አይበረርም አይደለም። እንደዚህ የመታች እንደዚህ ነው የምትበረው አይደል ወፍ። ስለዚህ ሚዛናዊ የሆነ ሀያት መሆን መቻል አለበት። ከህይወታችን አንዱም ከተዛነፈ ችግር አለው። አንዱ ዝም ብሎ በኢኮኖሚ ውጤታማ ሆኖ ቤተሰቡ ከተበላሸ አስቸጋሪ ነው የሚሆነው። ሚዛናዊ የሆነ ህይወት መሆን መቻል አለበት። ራሱንና ቤተሰቡን ተንከባክቦ ጎረቤቱን የሚጥል ከሆነ ማህበራዊ መስተጋብሩ የሚወድቅ ከሆነ ይሄም ሰው እንደዚሁ የከሰረ ሰው ነው የሚባለው። በዒባዳም ልክ እንደዛው ነው። መንፈሳዊ ጥንካሬ የሚባለው እንደዛው ነው። አካልና መንፈሳዊ ጥንካሬው አብሮ የሚሄድ ነገር ነው። አካሉ ከደከመ ዒባዳ ማድረግ አይችልም ይሄ ሰውዬ። ወይም ደግሞ የነሻጣ የሆነ ስራ ነው የሚሆነው። ዝም ብሎ እንደ ቁርአን ሲቀራ ሙሉ ቀን ይውላል፣ ነገም ይቀራል፣ አንድ ቀን ደክሞት ይተዋል። እንደዚህ አይነት ሰው ግልጽ ነው። ይሄ በግልጽ ከሱሐቦችም ከዓሊ ኢብኑ አቢ ጣሊብ የተገኘ ነው። ሐድረመተን ቁርአን ይሄን ያህል ሙሉ እየተቀራ ከመዋል ቁል ያ አዩሃል ካፊሩን መቅራት ይሻላል ብለዋል ሱሐቦችም ጭምር ማለት ነው። ልክ እንደዚህ ጾምም ፋኢዳው በዚህ ልክ ሚዛናዊ ተደርጎ የሚታይ መሆን መቻል አለበት ማለት ነው። ግልጽ ነው። ሌላው ከጾም ጋር ተያይዞ ደረጃ አለው ብለናል። የመጀመሪያው ደረጃ በጊዜ ብዛት ነው ይሄኛው አይደለም፣ በጊዜ ብዛት ነው። ሌላው ደግሞ ለምሳሌ አንድ ሰው ብዙ ሰደቃ ብዙ ብር ሰጥቶ ትንሽ ብር የሰጠው ሰው ሊበልጠው ይችላል አይደል? አንድ ሰው ሰደቃ ሲሰጥ ብዙ ብር ሰጥቶ 10 ብር የሰጠውን ሰው 1 ብር የሰጠው ሊበልጠው ይችላል። 100 ብር የሰጠውን ሰው 10 ብር የሰጠው ሰው ሊበልጠው ይችላል አይደል? ልክ እንደዛ ብዙ ሶላት ሰግዶ ጥቂት የሰገደው ሰው ወይ በፈርዱ ላይ ሁሉ የተበቃቀው ሰው ሊበልጠው ይችላል። ነብዩ አለይሂ ሰላቱ ወሰለም ለምሳሌ አቡበክር ረዲየላሁ ዐንሁ አርዳሁ ሲገልጹ አቡበክር እኮ የበለጣችሁ በሸይኢን ወቀረ ፊ ቀልቢሂ ልቡ ውስጥ ባረፈው ነገር ነው ብለዋል። ጥቂትም ይሁን የሚሰራው ስራ የአላህን ፍራቻ በጣም አላህን ለመፍራት ነይቶ የአላህ ፍራቻ ቀልቡ ውስጥ እንዲጨምርለት የአላህን ፊት ፈልጎ የአላህ ረህመት ፈልጎ የሚሰራ ከሆነ የአላህን እዝነት ፈልጎ የሚሰራ ከሆነ በጣም የእውነት ተሰምቶት ከሆነ ምስኪን ሲረዳ ዝም ብሎ እንደው ወርወር አድርጎ መሄድ አይደለም። አላህ ረብል ዓለሚንን አስታውሶ ኢንሻአላህ እቺ የምሰጣት ሰደቃ ከዚህ በሽታ ትከላከልልኛለች፣ ኢንሻአላህ እቺ የምሰጣት ሰደቃ
እንዲህ አይነት አጅር ታመጣልኛለች ከአላህ ብዙ ኸይር ታመጣልኛለች እቺ መሰጣት ሰደቃ ብዙ ጥቅም ታስገኝልኛለች ብሎ ነይቶ የሚሰራ ከሆነ ጾም ሶላቱንም ሲሰግድ እንደዚያው አላህ Subhanahu Wa Ta'ala በፊት ለፊቱ እንደሚያይ ሆኖ አላህን ፈርቶ የሚሰግድ ከሆነ ከውዱኡ ጀምሮ እስከ ሶላቱ ድረስ ጥንቅቅ ያለ የሆነ ሶላት የሚሰግድ ከሆነ ብርሃን ይሆንለታል አይሆንለትም ነብዩ አለይሂ ሰላቱ ወሰለም እንዳሉት ኩነ ለሁ ቡርሃነን ብርሃን ይሆንለታል ብለዋል ረሱል አለይሂ ሰላቱ ወሰለም ወተንሃ ዐኒል ፈሕሻኢ ወል ሙንከር ከጸያፍ ነገር ከውግዝ ነገር ተከለክላለች ብለዋል እና በዚህ መልኩ የሚሰግድና እንደው ዝም ብሎ የቁጭ ብድግ አይነት የሚሰግድ ሰው ብዙ ሶላት ቢያበዛ ማዕና የለውም በዙሪያችን ብዙ ሶላት የሚያበዙ ሰዎች አሉ ጥቂትን ደግሞ ሶላት ጥቂትን ዒባዳ ደግሞ አጣጥመው የሚሰግዱ አሉ ወይም ደግሞ አጣጥመው የሚሰሩ አሉ ማንኛውንም ዒባዳ አጣጥመው መስራት ነው የሚፈልገው እያንዳንዱን ዒባዳ ቁርአንም ስንቀራ አጣጥመን መቅራት ነው ማዕናውን ያስተነተን ቀልባችን ላይ እኛ ሐያት ላይ ለውጥ በሚያመጣ መልኩ መስራት ነው ከዛ ደግሞ ጊዜ ካለን አሁንም በዛው መልኩ ያጣጣምን እንቀጥላለን ግልጽ ነው እንጂ ማዕናውንም ሳናስተነተነው ጣዕሙም ሳይገባን ዝም ብለን መቅራት ማዕናውንም ትርጉሙንም ሳናስተነተነው ጣዕሙም ሳይገባን ብንሰግደው ሌላውንም መልካም ስራ እንደዚሁ ትርጉም አልባ ነው የሚሆነው በዚህ መልኩ ይታያል እና ጾምም የዚሁ ትርጉም ነው ያለው ማለት ነው ደረጃ አለው በምንድነው ቀደም ያልናቸው ደረጃዎች በብዛት ነው አይደለም ጾሙን በብዛት ከመፈጸም አንፃር ነው ሁለተኛው ይሄኛው ደግሞ በጥራት ይለካል በሚስጥራዊ በቅኔው ይለካል በወርቁ ማለት ነው እና የሚስጥር ደረጃዎቹ ጾም 3 ናቸው አሁን ጾም በሐያታችን ውስጥ የተባለውን የጤና የአካል ለውጥ መንፈሳዊ ለውጥ የሩህ ለውጥ ግልጽ ነው ምጥቀት መንጻት ጽዳትን ጧሃራን ጤናን በቃ የተሟላ የሆነ ለውጥን እንዲያመጣልን ስንፈልግ በምን መልኩ እንፈጽመው ከተባለ አሁን መልሱ እዚህ ጋር ይመጣል ማለት ነው ግልጽ ነው ስለዚህ አንድ ሰው ሰኞና ኸሚስም ይጾም አያመል ቢዱም ይጾም ረመዳን ብቻም ቢሆንም ይጾመው ይቻላል እኮ አይደለም ሌላ ዋጅብ አይደለምና ለምሳሌ ረሱል አለይሂ ሰላቱ ወሰለም አንድ በደዌ የሆነ ሰው ገጠር የሆነ ሰው ወደሳቸው መጣና ኢነ ሸራኢዕ አልኢስላሚ የእስልምና ህግጋቶች እኮ ያ ሙሐመዱ እያለ ነው የመጣው አንተ ሙሐመድ እያለ መጣ ተገባቸውና ጠየቃቸው ኢነ ሸራኢዕ አልኢስላሚ የእስልምና ህግጋቶች እኮ قد كثرت علي በርግጥም በእኔ ላይ በጣም በስተውብኛል እኔ ይሄን አጅር ታገኛላችሁ ይሄን ስሩ እንደዚህ ታገኛላችሁ ብዙ ነገር እየሰማሁኝ ተምታቶብኛል አላቸው እና فاخبرني بشيء እንደው የሆነ ነገር በቃ አነስ ጥር ምጥን ያለ ነገር ንገረኝ አተሸበቱ به በቃ እሱም በቃ ሙጥኝ በየሚይዘው ነገር ንገረኝ አላቸው ከዛ ረሱል አለይሂ ሰላቱ ወሰለም ተሽሃዱ አን ላ ኢላሃ ኢላላህ ወአነ ሙሐመደን ረሱሉላህ አው አኒ ረሱሉላህ አሉት ላ ኢላሃ ኢላላህ ሙሐመዱን ረሱሉላህ ብለህ ትመሰክራለህ አሉት በላ አላቸው ወተቂመ ሶላህ ሶላትን ትቆማለህ 5 ወቅት ሶላት አሉት ያ አላህ ይሄ ደግሞ ምን ክብደት አለው ወቱቲ ዘካህ አሉት ዘካ መቼም አልዋጅበበት ይሆናል እሺ አለ ወተሱም ረመዳንን ትጾማለህ በአመት አንድ ጊዜ ማለት እሺ አለ ወተሑጅ البيت አሉት የአላህን ቤት ትዘይራለህ አሉት ከዛስ አላቸው በቃ ይሄው ነው ከዛ ሲሉት አወዳከ ያ ሙሐመድ እንደዚህ ሆነው አንተ ሙሐመድ አላቸው ይሄው ነው አላቸው አው ይሄው ነው አሉት አወዳከ ያ ሙሐመድ ይሄው ነው እንደ አንተ ሙሐመድ አላቸው ስናየው ትንሽ ይመስላል እውነትም ደግሞ ትንሽ ነው ለምሳሌ እኛም በልና ብዙሃኖቻችን እኮ ብዙሃኑ ሰው አሁን ባለው በአገራችን ውስጥ እንኳን ራሱ ብዙሃኑ ሰው ሐጅ የሚወጅብበት ነው እንዴ አይደለም እኮ ብዙሃኖቻችን እኮ ሐጅ እንኳን የሚወጅብን ሰዎች አይደለም ሐጅን ተውትና ዘካ የሚወጅብን ሰዎች አይደለም ላ ኢላሃ ኢላላህ ሙሐመድ ረሱሉላህ ቀልባችን ላይ መቼም መስከረን ገብተናል ከዛ የቀረው ምንድነው ያው ሶላትና ጾሙ ነው ጾም መቼ ነው የሚመጣው ረመዳን ጥብቆ ወር ጥብቆ ነው ከዛ የቀረው ምንድነው 5 ወቅት ሶላት ምን በጣም የሚያጅበኝ ከዚህ ሁሉ ነገር ቀርቶ እቺ 5 ወቅት ሶላት በቀን ለመስገድ ምን ደክማት ነገር በቃ እሷ ሌላ ምንድነው ያለው የሰው ልጅ ምንም እኮ የለውም እኮ ከስልምና ምንድነው ያለን ምንም እኮ የለንም በቃ እቺ 5 ወቅት ሶላት ናት ሌላ ምንም ግዴታ የሆነብን ነገር የለም
በጣም የሚያጅበው ነገር ማለት ነው አላህ ዘንድ ለሚያስጠይቀን የሆነ ግዴታ የሆነብን ጫንቃችን ላይ ምንም ነገር የለም ከሶላት በስተቀር ማለት ይቻላል ብዙሃኖቻችን ግን ከሶላት እንኳን ጭምር እንዘናጋለን እቺኑ ነገር ማለት ነው ትንሽ ነው ግን ከዚህም ውስጥ ምን ይፈልጋል ጥራት ይፈልጋል ለዛ ነው ይሄ ነው ያ ሙሐመድ ይሄው ነው አላቸው አዎ ይሄው ነው አሉት ይሄው ነው አንተ ሙሐመድ አላቸው አዎ ይሄው ነው ይሄው ከዛ በኋላ ተነሳ ዱላውን ያዘ ከዘራውን እንደዚህ አድርጎ ያዘ ያው ገጠር ሰዎች ሲይዙ ታውቃላችሁ እንደዚህ አድርጎ ያዘ ሄደ ከረሱል አለይሂ ሰላቱ ወሰለም ዘንድ ተነስቶ ግን ሄዶ ምን ይላቸዋል ጣቱን እንደዚህ አድርጎ ወደ ኋላ ዞሮ يا محمد لا أزيد ولا أنقص لا أزيد ولا أنقص لا أزيد ولا أنقص أنت محمد هوي سمتها الجمرم الكنسم الجمرم الكنسم إيهو نوبل هنيال الجمرم الكنسم إنتي يلا تشوكر كذا النبي عليه الصلاة والسلام فقالوا لنا أفلح هذا إن صدق قالوا إيه لا نملا أنت ما تلك تمرت من مسلبتنا إيه سويه نجاوت قالوا رسول عليه الصلاة والسلام إن صدق قالوا يأونتهم كهونا تلكم مسفرته هنا يأونت كهونا نجاوتنا أما استيقظ الصلاة يأونت كهونا رمضان سيموت أم نصومه يأونت كهونا يأونت يمر كهونا يمر من تجبروا كهونا عند جي سجدوا عند جي متوار يمر ميسرقونه إن صدق قالوا رسول عليه الصلاة والسلام طراتنا ميفلقوا هذي أنصار أن يقتصر على الكف عن المفطرات بك رمضان ميصوم ليلام يصوم دي دقاقم ميصوم جن مفطرات كم يسفطروا كمجب كمتت مكلكل ميكلكلوا سوتش قالوا كل سنة مرة بنا متأماتنا ميكلكلوا سوتش عند እዚህ ደረጃ ላይ ያሉ ጿሚዎች አሉ ማለት ነው አንድ ይሄ አንደኛዎቹ ቡድኖች ናቸው ሁለተኞቹ ግሩፖች ደግሞ አን تضيف اليه كف الجوارح አካሎችህን መቆጠብን ማስጠጋት መቆጠብ በአካል ቁጥብ መሆን በቃ ሰው ገንዘብ አይሰርቅም ሰውና አይመታም ሰው ጋር ግጭት ውስጥ የሚገባ ሰው አይደለም ሰላማዊ ሰው መሆን ማለት ነው በአካል በጥቅሻም በአካሉም አጠቃላይ በሙሉ አካሉን ቁጥብ ማድረግ ለአላህ ዒባዳ ብቻ ማገልገል እጁን ለአላህ ዒባዳ ብቻ እግሩን ለአላህ ዒባዳ ብቻ እንዲሄድ ማድረግ ግልጽ ነው አይኑን ጆሮውን ለአላህ ዒባዳ ብቻ ማሰራት ግልጽ ነው ይሄንን ምን ተገበረው ጾም ውስጥ ሆነ ደግሞ ስንቶቻችን ነን በዚህ መልኩ ሲጾም ነው ያ ጾም ለውጥ የሚያመጣው አንድም ቀን ይሁን ረመዳንም ይሁን ይሄንን ማምጣት ካልቻለ ረመዳንህን ብቻ ጾም ሌላውን ተው ማለት አይደለም ግን ዋናው የሚፈልገው የዒባዳ ለውጥ ነው ሌላውና ሶስተኞቹ ደግሞ أن تضيف إليه صيانة القلب عن الفكر والوسواس قلب ደግሞ ሲጾም የኛው አካል قلبን ከመጥፎ ወስዋስ ከመቀኝነት መጥፎ ነገር ከማሰብ በሰው ላይ ምናምን እንትን ከማለት ምናምን አጠቃላይ ከመጥፎ ከቀልብ በሽታዎች ጣሃራ ሆኖ መዋል ሲችል ማለት ነው ልቡን መጠበቅ ማለት ነው በልቡ ክፋትን አለማሰብ ክፋትን አለማሳደር አካሉም ይጾማል ሆዱም ይጾማል ሙሉ አካሉ ለአላህ ዒባዳ ቀልቡም አላህን በመዘከር ላይ እንዲህ አይነት ሰዎች አሉ ያ አላህ ለዛ ኮነ ጾማችን ለውጥ ማያመጣው ታውቃላችሁ ረመዳን ሁሌ በቃ ጾሙ ምናምን አንድ ሰው በረመዳን ላይ መለወጥ አይችልም ነበር ረመዳን ላይ አይደለም ብዙዎቻችን እንደዚህ አይደለምና ነው والله ብዙዎቻችን እንደዚህ አይደለምና ነው እንጂ የረመዳን ሐቁን ጾመን ብንጾመው ለአመት ሁሉ ስንቅ በሆነ ነበር ግልጽ ነው ያ ጀማዓት الخير ማንኛውም ዒባዳ በህይወታችን ላይ ሁለንተናዊ ለውጥ ነው አይደል ይያልን ያለ ነው በቃ መንፈሳዊ ለውጥም የሚያመጣው ማህበራዊ ለውጥም የሚያመጣው አካላዊ ለውጥም የጤና ጥቅም የሚሰጠው በሙሉ አጠቃላይ ሁለንተናዊ ለውጥ እንዲመጣና ቡስት እንዲያረጋን በጣም ወደ ከፍተኛ ወደ ምጥቀት ደረጃ እንዲያሸጋግረን በዚህ መልኩ መጾም ያስፈልጋል ማለት ነው ስለዚህ ሰኞና ኸሚስ የምትጾሙ ወንድምና እህቶች በርቱ አሹራ የምትጾሙ ወንድምና እህቶች በርቱ አያም البيض የምትጾሙ ወንድምና እህቶች በርቱ ሸዋል የምትጾሙ ወንድምና እህቶች በርቱ አንድ ቀን ጾማችሁ አንድ ቀን የምታፈጥሩት አንድ ቀን አፍጥራችሁ አንድ ቀን የምትጾሙት በርቱ ነገር ግን ከሆድ በተጨማሪ ከምግብና ከመከልከል ከመጠጥ መከልከል በተጨማሪ
አካል መጾም መቻል አለበት። ቀልብ ደግሞ መጾም መቻል ሰላማዊ ቀልብ ይዞ መንቀሳቀስ ማለት ነው። እነዚህን ነገሮች ማድረግ ከቻል ወላሂ አልዓዚም ረሱል ዓለይሂ ሰላቱ ወሰላም አላሁ ስብሓነሁ ወተዓላ ቃል የገባበትን ረሱልም ዓለይሂ ሰላቱ ወሰላም ቃል የገቡበትን መልካም ነገሮች ሁሉ በዱንያም በአኸራም እናገኛለን። ግልጽ ነው። ከመጥፎ ነገሮችም የምንከለከልበት በጣም ትልቅ አጋጣሚ ነው የሚሆነው። ሚስጥሩ የጾም ሚስጥር ይሄ ነው የሚሆነው። አላህ ረብል ዓለሚን በሰማነው የምንጠቀም አላህ ያድርገን። እኔም በተናገርኩት የምጠቀም አላህ ያድርገኝ። ሁላችንንም እንደው ስለ ሁለንተናዊ ለውጥ እያወራን ስለሆነ በሁሉም የሐያታችን ክፍል መለወጥን አላህ ይወፍቀን። የጾምን ርዕስ በዚህ ይዘጋለሁ ኢንሻአላህ። በሚቀጥለው በሌላ ርዕሰ ጉዳይ ይዘን እንመጣለን። የእስልምናን ሁለንተናዊነት ልናይበት የምንችለውን ርዕሰ ጉዳይ ይዘን እንመጣለን። لزاري بزيه بقاقالهن وبهذا القدر أكتفي وصلى الله وسلم على نبينا محمد وعلى آله وصحبه وسلم. السلام عليكم ورحمة الله تعالى وبركاته.